እኔ አንተን ለማስከፋት ወይ አንተን ለማሳዘን ሆን ብዬ እንደዚህ አይነት ነገሮች አላደርግም። ግን ለሰው ልጅ ከይቅርታ በላይ ምን አለ? እውነት ያንተ መልካምነት እስከዚህ ድረስ ብቻ ባይሆንብኝ ደስ ይለኛል። እግዚአብሔር መልካም ፈቃዱ ከሆነ ከዚህ በኋላ አብረን እንመጣለን ብዬ ተስፋ አደርጋለሁ። እግዚአብሔር ያውቃል። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ እመኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው አንቺን ብቻ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ አለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ያው ሰሞኑን እየተፈጠረ ያለውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ እና ትላንትናም ከትላንት ወዲያም በቪዲዮ ያልመጣሁት በቃ ስላፈርኩኝ በራሴ በጥፋቴ ስላዘንኩኝና ሚሌ ፖስታውን ቪዲዮ ካየው በኋላ ደግሞ ጭራሽ በቃ በጣም ነው የተሰማኝና በእርግጥ ጥፋቴን አምኜ ይቅርታ አልጠይቀው ስልክ የደወልኩለት ነበረ። ግን ሚሌ ሊያወራኝ ፈቃደኛ አይደለምና እኔ እንጃ በቃ ሁላችሁንም ኮሜንትም በደንብ እያየሁኝ ነበረ። ልክ ናችሁ፣ እናንተም ልክ ናችሁ፣ እሱም ልክ ነው አውቃለሁ፣ እኔም አብዝቻለሁ። ግን ደግሞ ሰው ጥፋቱን አምኖ ይቅርታ ከጠየቀ ይሄ ሁሉ ጊዜ እንትን ማለት አለበት ብዬ አላስብም። እኔ እንጃ በእርግጥ አብዝቻለሁ። ብዙ የታገሰ ሰው በብዙ ሊቆርጥ እንደሚችል እኔ በሚል አይቻለሁ። እኔን ሚሊ ወጥቶ በቪዲዮ ጭራሽ በቪዲዮ እንደዛ ይለኛል የሚል ግምት ኖሮኝም አያውቅም ጭራሽ ማለት ነውና እኔ እንጃ በጣም ደነገጥኩኝ። የሱን ቪዲዮ ሳይ በቃ እኔ እንጃ አላመንኩም። በጣም ነው የከፋኝ በእውነት የምሬን ነው የምላችሁና እውነት ምን እንደምል አላውቅም። ቃላቶች እያጠሩኝ ነው። ጥፋቴን እኮ አምኛለሁ። እኔ እንደዛ አስቤ አልነበረም ሲጀመር። እንደዛ ላላስብ እንደምችል እኔ እንጃ እናንተ ትረዱኛላችሁ ብዬ ወይ ደግሞ ሰው ይረዳኝ ብዬ ማለት አልችልም። ምክንያቱም እናንተም እንዳላችሁት ነው። በጣም ስለደጋገምኩት የእውነት ወደ መምሰል ደረጃ ሄዶብኛል አውቃለሁኝ። ግን አሁንም ሁላችሁም እንድትረዱልኝ ፈልገው ነገር እኔ ከልቤ አይደለም ያንን ነገር ያልኩት የነበረው ከልቤ አይደለም። ከልቤ ሌላውም አልችልም። ምክንያቱም እኔ እሱን ወደዋለሁ። ይሄን ቪዲዮ አንተም እንደምታየው እንደሚደርስህ አውቃለሁ። አንተን ለመግዳት ሆን ብዬ ያላደረኩት ነገር እንደሆነም ትረዳኛለህ ብዬ አስባለሁ። ምክንያቱም እኔ አንተን ለማስከፋት ወይ አንተን ለማሳዘን ሆን ብዬ እንደዚህ አይነት ነገሮች አላደርግም። ግን አንተ በጣም ልክ ነህ። ምንም አይነት ውሳኔ ብትወስን ልክ ነህ። ግን ደግሞ ሰው ከዚህም የባሰ ጥፋት ሊያጠፋ ይችላል አይደል እንዴ? ማለት እኛ ራሳችን ከዚህ በባሱ በጣም ብዙ ጥሎች አልተናቃለን። ግን ደግሞ ሁሉም ነገር ያልፋል። አትሊስት እኮ ብታወራኝ፣ ይቅርታዬን ብትሰማኝ ወይ ስልኬን ብትመልስልኝ ነገሮች ይስተካከሉ ነበረ። እኔ ካንተ ጋር ነበር መምጣት የፈለኩት አሁን ላይም በቪዲዮ። ግን አንተ በቃ ጭራሽ ያነሳህልኝ አይደለም ስልክ፣ በሰው ስልክም ስደውል አያነሳልኝም እና በአንድ ቻናል ላይ ወይ የጋራ ቻናል በሆነ ቤት ላይ ለየብቻ ቪዲዮ መልቀቅ በእውነት በጣም የተሰማኝ ነው። እኔ እንጃ ምን እንደምላችሁ አላውቅም። ብቻ እባክህ አንተም ይሄን ቪዲዮ ካየኸው እና የኔ ውድ ቤተሰቦችም እናንተንም እጅግ አድርጌ ይቅርታ መጠየቅ ፈልጋለሁ። በዚህ አጋጣሚ ኮሜንታችሁ ላይ በጣም እንደተበሳጫችሁብኝ አይቻለሁ። ደግሞም ልክ ናችሁ። ምንም አይነት ጥፋት እናንተ ላይም ሆነ እሱ ላይ የለም። ሙሉ ለሙሉ ጥፋቱ የኔ ነው።
ግን ደግሞ ሰው ጥፋቱን አምኖ ይቅርታ ከጠየቀ ለምንድን ነው ማለት ይቅርታ የማይደረግለት? እኔ እንጃ ነው አይገባኝም። ይቅርታ ብታደርጉልኝ እጅግ በጣም ደስ ይለኛል። እናንተም እሱም እኔ የእውነት እሱን ጠልቼ ወይ ሌላ ገንዘብ ፈልጌ እሱን ለማስቀየም ምናምን አይደለም። አንተ ደግሞ በደንብ ከማንም የተሻለ ታውቀኛለህ ብዬ አስባለሁ። እንደዛ አይነት ፐርሰናሊቲ እንደሌለኝ አንተ ታውቀኛለህ ብዬ አስባለሁ። ግን አንተ የተሰማ በተደጋጋሚ ነገሮች ታይስልሽ ከደጋገምሻቸው እውነትም አንቺ ይሄን ነገር ፈልገሽዋል አይነት ስታፍ ነው አንተ የተረዳኸኝ አውቃለሁ እንጂ እንደዛ አይነት ማንነት ውስጤ እንደሌለ እንደተረዳኸኝም ይገባኛል። እንዳሰለቸውህም አውቃለሁ። ግን ደግሞ እኔ ፕራንክ ነው ብዬ ለስራችን ለዩቲዩቡ ነው እንጂ እኔ ሌላ ነገር አስቤ አይደለም። ለሱም ከሆነ ደግሞ ልክ አይደለም እንዳልከው ልክ አይደለም። በእንደዚህ አይነት ኮንተንት መምጣት ልክ አይደለም እና አስተካክላለሁ። ግን ደግሞ ስልኬን አንስተህ ብታወራኝ እጅግ በጣም ደስ ይለኛል። ግን ደግሞ ስልኬን ካላነሳህልኝ ይሄ ቪዲዮ ሲፖስት ምናልባት ያንተ ስልክ ላስቀምጠው እችላለሁ ማለት ነው። ምክንያቱም አማራጭ የለኝም እና ወደ ቤተሰቦቼ እናንተም ደግሞ አላቅም ብቻ ምን እንደምትሉት እናንተን በጣም ስለሚወዳችሁም ስለማይከብራችሁም እናንተን ይሰማችኋል ብዬ አስባለሁና ትክክል የሱን ስልክ አስቀምጠዋለሁ። ከፈለጋችሁ በቴሌግራም ከፈለጋችሁ ዋትስአፕ ላይ ከፈለጋችሁ ቀጥታ ደውላችሁ አውሩልኝ እባካችሁ። በእውነት በጣም እየተሰበርኩ ነው። በአንድ ቀን ጥፋት ልለው አልችልም። በእርግጥ አጠራቅሞ ነው በጣም ብዙ ነገር ችሎኝ ነው እንደዚህ የወሰነው። ግን ደግሞ በፍጹም አይደለም በእንደዚህ አይነት ተራ ጉዳይ ይቅርና ከዚህም የባሰ በጣም ብዙ ትልልቅ ችግሮች ቢፈጠሩ እኔና አንተ እንለያያለን። ጭራሽ ደግሞ በሚዲያ ወጥቶ እኔን እንዲህ ይለኛል የሚል ግምት ኖሮኝ አያውቅም። አይ ቲንክ ለዛ ነው የተሰበርኩትና ጥፋቴን አምኜ ይቅርታ እስከጠየቁ ድረስ ይቅርታ ብታደርግልኝ በእውነት በጣም እየተሰማኝ የተሰበርኩኝ ያዘንኩኝ ነው ያለሁትና እባክህ ይህን ቪዲዮ ካየኸው እንደምታየው አውቃለሁ። ኦልሬዲ ካየኸው ሳይሆን እንደምታየው አውቃለሁ። እባክህ ይቅርታዬን ተቀበልኝ። ሌላ ምንም ልልህ የምችለው ነገር የለም። ከዚህ የተሻለ ነገር እናንተ በኮሜንት ልትሉልኝ ትችላላችሁ። እናንተም አሁን አንቺ መጥተሽ እንደዚህ የምትይበት ሞራል የለሽ ምናምን ልትሉኝ ትችላላችሁ አውቃለሁ። ግን ለሰው ልጅ ከይቅርታ በላይ ምን አለ? እውነት ከዚህ ባሰ ሰው ስንት ደረጃ ተደራርሶ በይቅርታ ይታረቅ አይደል? እና ከይቅርታ የተሻለ ነገር አለ ብዬ አላምንም። እና ሚሊ እባክህ ያንተ መልካምነት እስከዚህ ድረስ ብቻ ባይሆንብኝ ደስ ይለኛል። ይቅርታ ብታደርግልኝ ደስ ይለኛል። ይህን ቪዲዮ ፖስት እስከማደርገው ድረስ ስልኬን ካላነሳልኝ እንዳልኩ ስልኬን አስቀምጣለሁ እና እናንተንም እጅግ በጣም ይቅርታ፣ በዚሁ አጋጣሚ በጣም ይቅርታ። ሀዘናችንን እንድታዩ በእንደዚህ አይነት መንገድ እንድንመጣም አንፈልግም ነበረ። ያው አጋጣሚ በፕራንክ ተብሎ በተለቀቀው ቪዲዮ ላይ ተጀምሮ እዚህ ደርሰናል። እግዚአብሔር መልካም ፈቃዱ ከሆነ ከዚህ በኋላ አብረን እንመጣለን ብዬ ተስፋ አደርጋለሁ። እግዚአብሔር ያውቃል። ለኔ አንተ በብዙ ከማውቃቸው ሁሉ ትለያለህ። የእውነት ተምሳሌት ማጣፈጫ